ሀኒቹ እዚህ ሆነሽ ነው እንዴ ጠፋሽው? ጠፋው አይደል አሴር? እንዴ ሀኒዬ ምን ሆነሻል? ምን ሆንኩ? በጣም ደብሮሻል እኮ። የተረገመ ሰው ታውቃለህ? የተረገመ ማለት? ምንም ነገር አይሳካለት የተባለ ሰው ታውቃለህ? ምን ማለት ነው ሀና? እኔ ምንም ነገር አይሳካልሽ ተብዬ የተረገምኩ ልጅ ነኝ። ሀና ምንም አልገባኝም። አሴር ችግር ተፈጥሯል። የምን ችግር ተፈጠረ? የአባዬ ሕክምና እንዳሰብነው አይደለም። እንዴት? የሕክምናው ወጪ በጣም ብዙ ነው። አዎ እሱማ የታወቀ ነው፣ በጣም ብዙ ነው። እኛ የገመትነው በዛ ቢባል 400 ሺህ ነበር። አዎ እንደዛ ነበር። ታዲያ ምን ተፈጠረ? አሁን ዶክተሩ ሲነግረኝ ግን 800 ሺህ ደርሷል። ምን? እንዴት? እኔ ራሱ ምንም አልገባኝም። ታዲያ አንቺ ለምን ትጨነቂያለሽ? 10 ሺህ አይደል እንደምትከፍለው? እትዬ ሊከፍሉልኝ የተስማሙት ቀሪ 200 ሺህ መስሏቸው ነበር። ታዲያ ምን ችግር አለው? ንገሪያትና የምትለንን እንስማ። ሰሞኑን በተፈጠረው ነገር ጥሩ ሁኔታ ላይ አይደለንም። ጭራሽ ይህን ነገር ሲሰሙ ዘልዝለው ነው የሚገሉኝ። እንዴ ይህን ያህል? አዎ ጠልተውኛል። ሕክምናውም ያልተቋረጠው ቀድሞ ቃል ስለገቡልኝ ነው። ወይኔ ጉዳችን። ታዲያ ምን ይሻላል ሀና? እኔም የጨነቀኝ ይሄ ነው። በቃ ሴትዮዋ ሲሰሙ ያልቅልኛል። በቃ አንቺ አትጨነቂ። አምላክ ሳትነግረው ምን ማድረግ እንዳለበት ያውቃል። አሴር አሁንስ አምላክም ትቶኛል መሰለኝ። በፍጹም አንቺን አይተውሽም። አይዞሽ፣ መቼም አይተውሽም። እኛ ስለምንቸኩል እንጂ እሱ መቼም ዘግቶ ያውቃል።